كلمة حق يراد بها باطل دعوة لما ترك بقويد اللهم دعوة من جنة إسلامي بيجنوس قالوا بطريقة ترجمو تري مالتنا ወደ እስላማዊ ያወዱ ስናመጣው ደግሞ ሰዎች መልካም እንዲሰሩና ከመጥፎ እንዲከለከሉ የምናስታውስበት መንገድ ነው። ዳዕዋ የሁላችንም ኃላፊነት ነው። አላህም በቁርአኑ በመልካም ማዘዝ ከመጥፎ መከልከል ኃላፊነታችን እንደሆነና የስኬታማ ሰዎች መገለጫ እንደሆነ ሲነግረን ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ከናንተ መካከል ወደ በጎ ነገር የሚጠሩና በመልካም ስራ የሚያዙ ከክፉ ነገርም የሚከለክሉ ቡድኖች ይኑሩ እነዚያ ከእሳት የሚድኑ እነርሱ ናቸው ይለናል። የዳዕዋ ኃላፊነት ከኛ በፊት ከነበሩ ኡማዎች ልዩ እንደሚያደርገንም ሲያወሳ كنتم خير أمة أخرجت للناس تأمرون بالمعروف عن المنكر وتؤمنون بالله ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ታዛላችሁ ከመጥፎም ነገር ትከለክላላችሁ በአላህም ታምናላችሁ ይለናል። ይህ ክብር የተገኘው በሀብታችን ወይም በጎሳዎቻችን ሳይሆን በስራችን ማለትም በመልካም ማዘዝና ከመጥፎ በመከልከል በመናደርገው ጥረት ውስጥ ነው። ዛሬ ቸልተኝነት ህይወታችንን ተቆጣጥሮታል። በተለይም የምዕራባውያኑ ሊበራሊዝም አስተሳሰብ ወጣቱን ጭፍን እንዲሆንና የፈለኩትን እሰራለሁ ማንንም አይናገረኝ የሚልበት ጊዜ ላይ ደርሰናል። አንድ የተረሳው እውነታ ግን በወንጀል ላይ ዝምታውን ያበዛ ማህበረሰብ ቀስ እያለ ሁሉንም ጥፋት አዳርሶ መጥፊያውን የሚያቃርብ መሆኑ ነው። የዛሬው ክፍል ዋና ሐሳብ ግን ሌላኛውን ችግር የሚያነሳ ነው። ሰዎች ፈሳድ መብዛቱን አይተው እንድናስታውስ ዳዕዋ አድርጉ ብለው ሲነግሩን ወይም ራሳችንን ብንሆን ለሰዎች ጥሪ ከማድረግ ለመሳነፍ እኔ ዳዕዋ ለማድረግ ብቁ አይደለሁም እንላለን። መልሳችን ሲታይ የታማኝነትና የመተናነስ ይመስላል። ለብዙዎች ግን ግዴታን ላለመወጣት የሚደረግ ሰበብ እንጂ ሌላ አይደለም። ይህን ችግር በዋነኝነት ያመጣው ደግሞ ሁለት ወሳኝ ነገሮችን መለየት አለመቻላችን ነው። የመጀመሪያው ዳዕዋ ሚዲያ ላይ ወጥተን ሚንበር ላይ ቆመን ወይም ህዝቦች ዘንድ ጮክ ብለን ብቻ የምናደርገው ተግባር እንደሆነ ማሰባችን ነው። ይህ ሐሳቤ ደግሞ ፍርሃት ያለብን በፍርሃታችን ትንሽ ዕውቀት ያለንን በመተናነሳችንና ህዝብ ፊት ንግግር የማንችለውን ደግሞ በአቅም ማነስ እንድናሳብ ያደርገናል። አዎ ዳዕዋ ዕውቀት ይፈልጋል። በተለይ ህዝቦች ፊት ወጥተን የምናደርጋቸው ጥሪዎችና ማስታወሻዎች ትልቅ ጥንቃቄ ይፈልጋሉ። የህዝቦችን ሁኔታ መረዳትና በሚገባቸው መልኩ ግርታን ሳይፈጥሩ ማስተማር ይግድ ይላል። በተገደበ ዕውቀት ከባባድ ጉዳዮችን ማንሳት ከጥቅሙ ጉዳቱ ያመዝናል። መናገር በቀለለበት በዚህ የሚዲያ ዘመን ደግሞ አስቦና አስተውሎ በዕውቀት ማውራት ትልቅ ብስለት ይጠይቃል። ይህ ማለት ግን ዕውቀት እያለን ሐቅን ለማስታወስ ፍርሃትን ሰበብ ማድረግ እንደዚሁም ዕውቀት የለኝም ብለን መሰረታዊ የሆኑ ነገሮችን ችላ ማለት አለብን ማለት አይደለም። ቤተሰብ ላይ ክፍተት ወይም ጉድለት ካለ በፍቅር ለማስታወስ፣ የማይሰግድ ወዳጅን እንዲሰግድ ለመንገር፣ ሰደቃ እንስጥ ለመባባል፣ ግልጽ የሆኑ ጥፋቶች ላይ ለመተዋወስ ግዴታ ትልቅ ዓሊም ወይም ሼኽ መሆን አይጠበቅብንም። ፍርሃትም ቢሆን መልካምን ከማዘዝና ወንጀልን እያየን ችላ እንድንል ሊያደርገን አይገባም። ዓላማችን እዝነትና መልካም ሥራ እንዲተገበር እስከሆነ ድረስ አካሄዳችንን አስተካክለን ይህን ኃላፊነት መወጣት ትልቅ ትንሽ ሳይባል የሁላችንም ኃላፊነት ይሆናል። መልእክተኛው ከናንተ ውስጥ ክልክል የሆነን ተግባር ያየ በእጁ ይከልክል ይቀይር፣ ካልቻለ በምላሱ እሱንም ካልቻለ ደግሞ በቀልቡ ይጥላ ይላሉ። ይህ ሐዲስ ክልከላ ለማድረግ ካለን አቅም አንጻር ቅደም ተከተሎችን ያስይዘናል። ነገር ግን ግዴታ ትልቅ መድረክን እስክናገኝ መጠበቅ እንደሌለብንና ባየነው አጋጣሚ አቅማችን በቻለው መልኩ ማስታወስ ይኖርብናል። ሌላኛው ዳዕዋ ለማድረግ የምንሄድበት የተሳሳተ መንገድ ደግሞ እኔም እኮ ወንጀለኛ ነኝ፣ ሌሎችን ለመጥራት ብቁ አይደለሁም የሚል ነው። ይህም እውነትን የያዘ ምክንያት ነው። ነገር ግን ዲናችን ላይ በመልካም ማዘዝ ከመጥፎ መከልከል ሲደነገግ ወንጀል እንደምንሰራ ከመታወቁም ጋር ነው። ዳዕዋ ፍጹምነታችንን የምናውጅበት ወይም የምናሳይበት መንገድ አይደለም። አንዳችን የማይሰግድን ሰው ስናስታውስ እሱ ደግሞ ከሐሜት፣ ሐሜተኛው ደግሞ እንደዚሁ ሌላውን ከሌላ ጥፋቱ ያስታውሳል። ተመሳሳይ ጥፋት ላይ ሆነን ራሱ ለመተውና ለማስተው መካከል ይግድ ይሆናል።
ዳዕዋ ለማድረግ ከወንጀል ሙሉ ለሙሉ መጥራት መስፈርት ቢሆን ኖሮ ከመልእክተኛው ውጪ ኡማው በአጠቃላይ ዳዕዋ ማድረግ ባልቻለ ነበር። ነፍስያና ሸይጣን ወደ መጥፎ መውቶታቸው አይቀሬ ነው። ታዲያ በዚህ መሃል ሁላችንም የሆነ ወንጀል ላይ መውደቃችን ሰውኛ ነው። ይህ ሲሆን እርስ በርስ እየተራረምን የጌታችንን ውዴታ ማግኘት ይኖርብናል። ይህን ጥሪ ስናደርግ ደግሞ ፍጹምነት እንደተላበሰ ወይም ወንጀል እንዳልሰራ ሰው ከባባድ ቃሎችንና አካሄዶችን መጠቀምም ተገቢ አይደለም። ዓላማው መተዋወስና መልካም ላይ መሆን ነውና፣ እንደዚሁም በምናዘውም ነገር ላይ ራሳችንንም ልንጠብቅ ይገባል። ከዳዕዋ ጋር ተያይዞ አንዳንዶች ዘንድ የሚነሳው ወቀሳ ደግሞ በመልካም የሚያዙ ወይም የሚከለክሉ ሰዎች፣ በእነሱ አጠራር ሃይማኖተኞች የሚሏቸው ማለት ነው፣ አስመሳይ ፍጹም እንደሆኑ የሚያስቡ እንደሚከለክሉት እንዳልሆኑና ጥፋት ላይ እንደሚወድቁ ይሞግታሉ። ንግግራቸው እውነት አለው። በሃይማኖት ስም ተደብቀው ጥፋትን የሚሰሩ ድንበር ባለፈ መልኩ ሰዎችን የሚናገሩና ፍጹም የሚመስሉ ሰዎች አሉ። እነዚህ ለዳዕዋ እንቅስቃሴም ትልቅ እንቅፋት ናቸው። ነገር ግን በሌላ በኩል ደግሞ አንዳንድ ሃይማኖተኞች እንዲህ ናቸው እያሉ የሚወቅሱ ሰዎች ዓላማቸው ጭራሽ ችግራችን አይነገረን አይነት ይዘት ያለው ነው። ምንም ያህል ጨዋነትና ትህትና በተሞላበት መልኩ ቢነገራቸው ኢጓቸው ምክርን ለመቀበል አያደርጋቸውም። ይልቅ ሃይማኖተኞች ሁሉ እንዲህ ናቸውና አትፍረዱን በሚሉ ሽፋኖች ውስጥ ለመደበቅ ይጥራሉ። ከሁሉ በላይ የሚያመው ደግሞ ይህን ቃል የምናሰማው ሙስሊሞች ስንሆን ነው። ሃይማኖተኛ ነን የሚሉ ሰዎች ስንል ምን ማለት ነው? እኛ አይደለንም ማለት ነው? የዚህ ኡማ ከዳዕዋ ሂደት ጋር ለተያያዙ ብዙ ፈተናዎች ሰበብ ነገሮችን በጅምላ ፍርድ ውስጥ መክተታችን ነው። ሃይማኖተኞች፣ ኒቃቢስቶች፣ ጢም ያላቸውና ሌሎችም እያለን እንወቅሳለን። በተመሳሳይ ከኢስላም ውጭ ያሉ ወይም ዲናቸውን ችላ ያሉ ሰዎች ደግሞ ሂጃብ የሚያደርጉ ሙስሊሞች እንዲህ ናቸው እያሉ በጅምላ ለመውቀስ ሲሞክሩ ሙስሊሞች ሁሉ ፍጹም አይደሉም ብለን እንሞግታለን። እነሱ አሉ ብለንም ዲናችንን አንተውም። ይልቅ ትክክለኛውን ኢስላምና ሀያ እናሳያለን። ልክ እንደዚሁ ዳር ይዘን ሃይማኖተኞች እያለን ከምንወቅስ እውነተኛ ሃይማኖተኛ ለመሆን እንጣርና ትክክለኛ ሃይማኖተኝነትን በማሳየት እነሱንም ማስተማር እንችላለን። ተራ ከሆኑና ግራ ከሚያጋቡ መወቃቀሶችም ታዳጊውን ትውልድ እናረቀዋለን። በመጨረሻም ዳዕዋ የሁላችንም የሁል ጊዜ ሥራ መሆኑን አንዘንጋ። ከጓደኛ ጋር የሚደረጉ ውይይቶች፣ የቤተሰብ መመካከሮች፣ ከሰዎች ጋር የሚደረጉ መተዋወሶች ሁሉ የዳዕዋ ክፍሎች ናቸው። ብቁ አይደለሁም የሚል ሰበብ ዋነኛውን የዲን አካል ከመስራት እንዳያስተዋል። በዚህ ውስጥ ግን የመልእክተኛውን ፈለግ በመከተል በእዝነት በልሃት እና ወዳጅነት ውስጥ መሆን እንዳለብን አንዘንጋ። ስራችንም ከንግግራችን ጋር የራቀ እንዳይሆን ተግባርም ላይ እንበርታ። አላህ ያግዘን። መልካም ንግግር ጥፋት ተፈልጎባት كلمة حق يراد بها باطل ይቀጥላል።